አስደናቂ የእግዚአብሔር ቃል ልስጣችሁ። የዕብራውያን መልእክት ምዕራፍ 1 ቁጥር 14 እንዲህ ይላል። የቤት ስትገቡ አንብቡት። ዕብራውያን መልእክት ምዕራፍ 1 ቁጥር 14 እንዲህ ይላል፣ ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን ይላል። ወገኖቼ ዕብራውያን ምዕራፍ 1 ክብር ይግባውና በጌታችንና በመላእክት መካከል ያለው ልዩነት ያብራራል። ስለ ጌታችን ሲናገር አንተ ከጥንት ምድርን መሰረት ሰማዮችም የእጆች ሥራዎች ናቸው ይልና ስለ መላእክት ሲናገር ግን መላእክቱን አገልጋይ መናፍስቱንም የእሳት ነበልባል የሚያደርግ ይልና ቁጥር 14 ላይ ስትሄዱ ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን ይላል። ማንን ነው እንደዚህ የሚለው? መላእክትን ምን ይላቸዋል? መዳንን እንወርስ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች ይላቸዋል። እየሰማችሁ ነው? ምንን እንወርስ ዘንድ? በሞቴ ሁላችሁም በሉልኝ። ምንን እንወርስ ዘንድ? መዳን እንወርስ ዘንድ ለማገዝ ይልላቸዋል። ወገኖቼ መዳናችንን እንድንወርስ የሚያግዙንን አትፈልጉምን? እየሰማችሁ ነው? አንተ የሚያግዝን አትፈልግምን? አንቺ የሚረዳሽ አያስፈልግሽምን? እንዴ እግዚአብሔር ለመዳናችሁ ያስፈልጓችኋል እያለ አያስፈልገኝም የሚል ትውልድ ከየት የመጣ ነው ወገኖቼ? ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ የእግዚአብሔርን ፍቅር ተመልከቱ። መዳናችንን እንወርስ ዘንድ መዳናችንን እንፈጽም ዘንድ እግዚአብሔር የሚያግዙን መላእክትን የሰጠ። የሚያግዝህን ታባረር ይሆን? የሚረዳህን ትገፈትር ይሆን? ደጋፊህን ትጥል ይሆን? ይህ ትውልድ ምን እያለ ነው? በቃ መዳንን ይወርስ ዘንድ ለማገዝ እልክልሃለሁ፣ አትላክልኝ፣ እኔ አልፈልግም፣ ድኛለሁ የሚል ትውልድ ከየት የመጣ? ይሄው መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን? አየህ፣ መላእክት የሚያስፈልጉ ለምንድን ነው ከተባለ መዳንህን እንዲረዱህ ነዋ። መዳናችንን እንድንፈጽም ነዋ። ለመዳን እንድንበቃ ነዋ። አየህ፣ ለመዳን ያስፈልግሃል። እግዚአብሔር የሚያስፈልግህን ከሰጠህ ማን ነው የሚወስድብህ? ይሄን በምሳሌ ላስረዳችሁ። ምን የሚለው ሁሉ መዳንን ይወርሱ ዘንድ ለማገዝ የተላኩ መናፍስት አገልጋዮች አይደሉምን የሚለውን በምሳሌ ላስረዳችሁ። ጌታ በምሳሌ ተናግሯል። ሁላችሁም ታውቁታላችሁ። ግን በጥልቀት ሐሳቡ እንድታሰላስሉ ላሳያችሁማ በሞቴ ስሙት። በሉቃስ ወንጌል ምዕራፍ 16 ላይ ጌታችን አንድ ምሳሌ ተናገረ። ምን አለ? ለአንድ ሰው በወይን አትክልት የተተከለች በለስ ነበረችው ይልና ፍሬም ሊፈልግባት 3 ዓመት እየመጣ ምንም ፍሬ አጣባት ይላል። ልብ በሉ። በወይን አትክልት የተተከለች አንድ በለስ ነበረችው ለአንድ ሰው። ፍሬ ሊፈልግባት ሲመጣ ፍሬ አልባ ሆና ጠበቀችው። የወይን አትክልት ሰራተኛውን ምን አለው መሰላችሁ? ቁረጣ፣ ለምን ደግሞ መሬቱን ታጎሳቁላለች አለው ይላል። የወይን አትክልት ሰራተኛው ግን
ለበለሲቱ ባለቤት እንዲህ ብሎ መለሰለት ይላል። ምን አለው? ጌታ ሆይ ዙሪያዋን እስክኮተኩትላት ፋንድያ እስካፈስላት በዚች ዓመት ደግሞ ተዋት። ወደፊት ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው ይላል። ልብ በሉ። የበለሱ ባለቤት ቁረጣታለሁ፣ በለሲቱ ፍሬ ታጣባ። የወይን አትክልት ሰራተኛ የወይን አትክልት ጠባቂው ግን ምን አለ መሰላችሁ? ቁረጣት ሲባል ሄዶ ቁርጥ አላደረጋትም። ምን አለ መሰላችሁ? ጌታ ሆይ ዙሪያዋን እስክኮተኩትላት ፋንድያ እስካፈስላት እባክህን በዚህች ዓመት ደግሞ ተዋት። ወደፊት እኮ ብታፈራ ደህና ነው፣ ያለዚያ ግን አንተ ትቆርጣታለህ አለው ይላል። እዚች ላይ ትንሽ ላቆያችሁ። የበለሷ ባለቤት ማን ነው? የመጀመሪያው ትርጓሜ የበለሷ ባለቤትማ ክብር ይግባውና እግዚአብሔር ነው። 3 ጊዜ ተመላልሶ ፍሬ አጣባ ጌታችን ነው። በኢሳይያስ ምዕራፍ 5 ላይ እነሆ ለወይኔ ያላደረኩል ምንድን ነው? ቅጥርን ቀጠርኩላት፣ ማስሁላት፣ ወይን ታፈራ ዘንድ ጠበቅኳ፣ እሷ ግን ሆምጣጣ ፍሬ አፈራች አላት። የበለሷ ባለቤት እግዚአብሔር ነው። አንድ ሰው የተባለው እሱ ነው። በለሷ እስካላችሁኝ ለጊዜው እስራኤል ዘስጋ ለፍጻሜው እስራኤል ዘነፍስ ነው። በለስ የተባሉ እስራኤል ናቸው ይላል መጽሐፍ ቅዱሳችን ሲተረጎም። ሶስተኛውና እኔ ማተኮር የፈለኩት የወይን አትክልት ሰራተኛው ወይም የወይን አትክልት ጠባቂው ማነው ነው ጥያቄው። ወገኖቼ በዚህች ዓመት ደግሞ ተዋት፣ ወደፊት ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው ብሎ እድሜ ያስጨመረላት እንዳትቆረጥ የረዳት ዙሪያዋን የኮተኮተላት ፍሬ እንድታፈራ ንፋስ የከለለላት አረም የነቀለላት ያገዛት ማን ነው ጥያቄው። ልብ በሉ። ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን የሚለውን ቃል ያዙና ዙሪያዋን እኮተኩትላታለሁ፣ አረሙን እነቅልላታለሁ፣ ንፋሱን እከላከልላታለሁ፣ ፋንድያ አስታቅፋታለሁ፣ አግዛታለሁ ያለው ማን ነው ጥያቄው። በጥቂት ነጥቦች እሱን ላሳያችሁ። የእስራኤል ጠባቂ የነበረው ማን ነው? ማን ነው ጠባቂ? ማን ነው ሰራተኛ ካላችሁኝ የእግዚአብሔር ቃል እንዲህ ይላል። ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ እነሆ እኔ በመንገዴ ይጠብቅ ዘንድ መልአኬን በፊትህ እሰዳለሁ